ሊላሂ ወኢና ኢለይሂ ራጂዑን። ይህ በምስሉ ላይ የምትመለከቱት የአላህ ቤት መስጂድ በብዙ እንግልት በተማሪዎች የተገነባ መስጂድ ነው። ነገር ግን በእንደዚህ በምታዩት መልኩ እንዲህ ተቃጥሏል፣ አልቋል፣ ሙሉ ለሙሉ ወድሟል። የአካባቢው ማህበረሰብ ለማጥፋት ርብርብ አድርጓል። ነገር ግን በመጨረሻም ማልቀስ ጀመረ። ምንም ማድረግ ባለመቻሉ በትልቅ እንግልት፣ ትግል፣ ልፋት የተገነባው መስጂድ ፊት ለፊቱ ላይ ተቃጥሎ ሲወድም ሲያይ ምን ማድረግ ይችላል? ኢንሻአላህ ወላሂ እምባዬን የመጣው ኢንሻአላህ በአላህ ፍቃድ እንገነባዋለን። ትልቅ መስጊድ አድርገን ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ተከታታዮች ኢንሻአላህ ዛሬም ከምግብ እንደተመለከታችሁት እጅግ በጣም የሚያሳዝን ነገር ነው በትላንትናው ዕለት እንግዲህ የተመለከትን። ሁላችንም ቪዲዮን ከመግቢያውም ተመልክታችኋል። መረጃውን በጋራ እንስማ። መስጂድ ተቃጥሏል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በትልቅ ትግልና እንግልት የተገነባው መስጂድ በተለይ የጅማ ዩኒቨርሲቲ ጀማዎች የበደሌ ተማሪዎች አንድ ላይ ተባብረው የሰሩት መስጂድ ሙሉ ለሙሉ ተቃጥሏል። መስጂዱ በበደሌ ከተማ የሚገኝ ሲሆን በበደሌ ከተማ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት እዚህ ጋር እንደምትመለከቱት ማለት ነው። ይህ መስጂድ አካባቢው ላይ ለእሳት አደጋ የሚያጋልጥ ምንም አይነት ምክንያቶች እንደሌሉ መረጃው ደርሶኛል። የአካባቢው ማህበረሰብ እንደተናገረው ማለት ነው። መስጂዱ በዚህ መልኩ ተቃጥሎ አልቋል፣ ሙሉ ለሙሉ ወድሟል። የአካባቢው ማህበረሰብ ለማጥፋት ርብርብ አድርጓል። ነገር ግን በመጨረሻም ማልቀስ ጀመረ። ምንም ማድረግ ባለመቻሉ በትልቅ እንግልት፣ ትግል፣ ልፋት የተገነባው መስጂድ ፊት ለፊቱ ላይ ተቃጥሎ ሲወድም ሲያይ ምን ማድረግ ይችላል? ይኸው በዚህ መልኩ እያለቀሱ ይገኛሉ። እንባችሁን ግን እናብሰዋለን። መስጂዱ ይገነባል። ይህንን መስጂድ ያቃጠሉ ግለሰቦች ግን የህግ አካላት ህግ ፊት እንድታቀርቧቸው። ምክንያቱም መስጂዱ ሲገነባ ጀምሮ የነበሩ ተቃራኒ አካላት አሉ። እነዚህን ግለሰቦች አፈላልጋችሁ ወይንም የጠረጠራችሁትን ግለሰብ አፈላልጋችሁ ይህንን ጉዳይ እንድታጣሩልን እንላለን። መስጂዱ ግን በአላህ ፍቃድ እንገነባዋለን ኢንሻአላሁ ተዓላ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ወላሂ እምባዬን የመጣው ኢንሻአላህ በአላህ ፍቃድ እንገነባዋለን። ትልቅ መስጊድ አድርገን ማለት ነው። ነገር ግን እስካሁን ድረስ እንግዲህ የተጣራ መረጃ የለም። ነገር ግን ይሄ መስጂድ የተገነባው በትልቅ ትግልም ጭምር ነው። ተቃራኒ ኃይሎችም እንዳሉ እንግዲህ ይሄ መስጂድ ሲገነባ አንዳንድ መረጃዎች እየወጡ ያለበት ሁኔታ ነው። ከዛም አልፎ ደግሞ በአካባቢው ምንም መንስኤ ለእሳት አደጋ የሚፈጥርበት መንስኤ ምንም ነገር ችግር እንደማይፈጥር ጭምር ነው የተለያዩ መረጃዎች እየተነሱ ያሉት ማለት ነው። መንስኤው ሊሆን የሚችል ነገር እንደሌለ ጭምር ማለት ነው። ስለዚህ እንግዲህ አካላቶች ከህግ አያመልጡም ኢንሻአላህ። ወንጀለኞች ሁሌም ይጋለጣሉ ጊዜው ቢረፍድም ማለት ነው። ነገር ግን ሁሉ ነገር ሳይረፍድ ይሄ ነገር መስጂዱን እንገነባዋለን፣ ወንጀለኞችም ይጋለጣሉ ብዬ ተስፋ አድርጋለሁ። ሁላችሁም ዱአ አድርጉላቸው። የአላህ ቤት በዚህ መልኩ ሲቃጠል ግን ህዝቦቹ ተመልክተዋል። እንግዲህ ምንም ማድረግ አይችሉም። በጣም ሲያለቅሱ ነበረ። ብዙዎችን ልብ የነካ ቪዲዮ ነው። በጣም እየተሰራጨ ያለበት ሁኔታ ነው። ኢንሻአላህ ለማንኛውም በአላህ ፍቃድ ሁላችሁም እስኪ ኢንሻአላህ በሉ እንገነባዋለን። እንደዚህ ሆኖማ አይቀርም። ትልቅ መስጂድ እናደርገዋለን ይበልጥ እና ዱአ አድርጉ ለማለት ተወዳለሁ። ኢንሻአላህ አዲስ ነገር ሲኖር ደግሞ አሳውቃቸዋለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በኦሮሚያ ክልል በቦኑ በደሌ ዞን ምን እየተፈጠረ ነው? እስከ መጨረሻው ኮፒ ሊንክ ሼር ሪፖስት እያደረጋችሁ ተከታተሉኝ። መስጂድ የበደሌ አዳሪ ተማሪዎች ይማሩበት የነበረ አዋተውም የገነቡት መስጂድ ነበረ። ነገር ግን ምንም አይነት እሳት አደጋ እንዲፈጠር ሰበብ ሊሆን የሚችል ነገር በሌለበት ቦታ ላይ መስጂዱ ህዝቡ እየጮኸ ሙሉ ለሙሉ ወድሟል። ዛሬ የአካባቢ ሙስሊሞች ቁጣቸውን ለመግለጽ አደባባይ የወጡ ሲሆን መንግስት ይህን አስነዋሪ ድርጊት የፈጸሙ አካላትን በአፋጣኝ ለህግ እንዲያቀርብ ጠይቀዋል። የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት በጉዳዩ ዙሪያ ሀዘኑን የገለጸ ሲሆን መንግስት ይህን ድርጊት የፈጸሙ ሰዎችን በቁጥጥር ስር እንዲያውልና አጣርቶ ለህዝብ ይፋ እንዲያደርግ ጠይቀዋል። ኢንሻአላህ ይህ መስጂድ በአማራና በተሻለ መልኩ እንደሚገነባ ጥርጥር የለኝም። ሙስሊሞች ይህ ቪዲዮ በደንብ ኮፒ ሊንክ ሼር ሪፖስት
አድርጋችሁ ወደሚመለከተው አካል አድርሱ። ይህንን አስነዋሪ ድርጊት የፈጸሙ አካላት በህግ ቁጥጥር ስር እንዲውሉ ዘንድ